ሰላም ውድ የቻናላችን ቤተሰቦች፣ ዛሬ 10 መንፈሳዊ ጥያቄዎችን እናቀርብላችኋለን። እናንተም እስኪ ከ10 ስንት እንደምትመልሱ እራሳችሁን ፈትሹና ስንት እንደመለሳችሁ ኮሜንት ላይ ያስቀምጡልን። ጥያቄ ቁጥር 1 በአስቆሮቱ ይሁዳ ምትክ የተተካው ሐዋርያ ማን ነው? ሀ. ሐዋርያው ቶማስ ለ. ሐዋርያው ማትያስ ሐመርኋ ሐዋርያው ማርቆስ መልስ የለም። መልስ ለሐዋርያው ማትያስ። ጥያቄ ቁጥር 2 ከሐዋርያት መካከል ወንድማማች የሆኑት የትኞቹ ናቸው? ሀ. ያዕቆብና ዮሐንስ ለ. ጴጥሮስና እንድርያስ ሐመርኋ ፊልጶስና ቶማስ ሐና ለ. መልስ ሐና ለ። ጥያቄ ቁጥር 3 እመቤታችን ቅድስት ድንግል ማርያም የተወለደችው የት ነው? ሀ. ሊባኖስ ለ. ቤተልሔም ሐመርኋ ኢየሩሳሌም ሁሉም። መልስ ሀ. ሊባኖስ። ጥያቄ ቁጥር 4 የዓለም መድኃኒት ኢየሱስ ክርስቶስ የተሰቀለበት ቦታ ምን ይባላል? ሀ. ጌቴሴማኒ ለ. ጎልጎታ ሐመርኋ ቆሮንጦስ መልስ የለም። መልስ ለጎልጎታ። ጥያቄ ቁጥር 5 የሰማዕቱ ቅዱስ ጊዮርጊስ የዕረፍቱ ዕለት መቼ ነው? ሀ. ሚያዝያ 23 ለ. ህዳር 7 ሐመርኋ የካቲት 23 ጥር 18። መልስ ሀ. ሚያዝያ 23። ጥያቄ ቁጥር 6 ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ የተፈጸመ ተአምር የትኛው ነው? ሀ. ፀሐይ ብርሃኗን ከለከለች ለ. ጨረቃ ደም ለበሰች ሐመርኋ ከዋክብት ረገፉ የቤተ መቅደስ መጋረጃ ከሁለት ተከፈለ ሁሉም። መልስ ሁሉም። ጥያቄ ቁጥር 7 የአይሁድ ሊቃነ ካህናትና ጸሐፍት ጌታን እንዴት መያዝ እንዳለባቸው የተማከሩበት ዕለት መቼ ነው? ሀ. አርብ ለ. ረቡዕ ሐመርኋ ሰኞ ሐሙስ። መልስ ለረቡዕ። ጥያቄ ቁጥር 8 የመጥምቁ ዮሐንስ አንገት ከተቆረጠ በኋላ ስንት ዓመት ዞራ አስተማረች? ሀ. 30 ዓመት ለ. 15 ዓመት ሐመርኋ 5 ዓመት 25 ዓመት። መልስ ለ15 ዓመት። ጥያቄ ቁጥር 9 እግዚአብሔር በሙሴ አማካኝነት ለሰው ልጆች ስንት ትእዛዛትን ሰጠ? ሀ. 5 ለ. 10 ሐመርኋ 8 3። መልስ ለ10። ጥያቄ ቁጥር 10 ሆሳዕና ማለት ምን ማለት ነው? ሀ. አቤቱ አሁን አድን ለ. መድኃኒት ሐመርኋ ዕፀ በለስ ሐና ለ። መልስ ሐና ለ። ስለተከታተላችሁን እናመሰግናለን። እናንተም ከ10 ስንት እንደመለሳችሁ ኮሜንት ላይ አስቀምጡልን።